ከእለታት በሮብ ቀን ሁሉም ነገር የተለመደ ይመስል ነበረ። በዚህም ቀን ጀስቲን እንደተለመደ ወደ ማስተማሪያ ክፍል ትገባለች። ነገር ግን ዛሬ የተለየ ቀን ነበረ። ክፍል ውስጥ ጸጥተኛ ከሆነው አሌክስ በስተቀር 17 ህጻናት ጠፍተዋል። ለየት የሚያደርገው 17ቱም ህጻናት የጠፉት በትክክል ከሌሊቱ 8 ሰዓት ከ17 ላይ ነው። በእለቱም የተገኘው ቪዲዮ የሚያሳየው ህጻናቱ ከቤታቸው ያለማንም አስገዳጅነት ወደ ጨለማው መንገድ እየሮጡ ሲገቡ ነው። ፖሊሶችም አሌክስን የሚያውቀው ነገር ካለው ቢጠይቁትም ምንም መልስ አልሰጣቸውም። በዚህም የተማሪ ወላጆች እንዲሁም የህፃናቱ አስተማሪ የሆነችው ጀስቲን ስብሰባ ይጠራሉ። በስብሰባው ላይም ከህፃናቱ ወላጅ አንዱ ጀስቲንን ይወቅሳታል። እንዴት እርሷ የምታስተምራቸው ህፃናት ብቻ ይጠፋሉ? ልክ ያልሆነ እንግዳ ነገር አለ በማለት ጥፋተኛ ያደርጋታል። ጀስቲንም ወደ መድረክ በመሄድ እርሷም ልክ እንደ ወላጆቹ መልስ እንደምትፈልግና ህፃናቱን እንደምትወዳቸው ምንም የምታውቀው ነገር እንደሌለ ትናገራለች። ነገር ግን ሊያምኗት አልፈለጉም። እውነቱ እስኪታወቅ ትታሰር እያሉ ይጮሃሉ። በዚህም ጊዜ የትምህርት ቤቱ ዳይሬክተር ጣልቃ በመግባት የስብሰባው ዓላማ ይሄ እንዳልሆነ በመናገር ጀስቲንን ወደ መኪናዋ ይሸኛታል። ጀስቲንም ወደ ሱፐር ማርኬት በመሄድ መጠጥ ትገዛለች። ቤቷ እንደደረሰችም መጠጡን እያዘገጃጀች ባለበት ሰዓት በሯ ላይ ሰው ያለ መስሏት ማን ነው እያለች ትጣራለች። ወደ በሯ ተጠግታ ስትመለከት ግን ማንም አልነበረም። ወደ ኋላ ተመልሳ የሄደች ሳለም በሯ በኃይል ይንኳኳል። በጣም ደንግጣ እየጮኸችም ማን ነው በማለት ወደ ውጭ ወጥታ ትመለከታለች። ማንም አልነበረም። ወደ መኪናዋ ስትመለከት ግን ጠንቋይ የሚል ጽሑፍ መኪናዋ ላይ ታያለች። ጠዋት ላይ መኪናዋን ብታጥበውም አለቅ ይላታል። በቀጥታ ወደ ዳይሬክተሩ ኦፊስ በመሄድም ታነጋግረዋለች። የትምህርት ቤቱ ዳይሬክተርም በስብሰባው ዕለት ከነበሩት ወላጆች አንዱ ሊሆን እንደሚችል ጥርጣሬውን ይነግራታል። ጀስቲንም በዚህ ምክንያት ስራዋን፣ እምነቷንና ተማሪዎቿን በአንድ ሌሊት ታጣለች። በቀጣይም በከፍተኛ የተስፋ መቁረጥ ስሜት ውስጥ ሆና ወደ ድሮ ፍቅረኛዋ ፖል ጋር ትሄዳለች። ምሽት ላይም በአንድ ባር ውስጥ ይገናኛሉ። ፖልም እጮኛ እንዳለችውና ርቀታቸውን መጠበቅ እንዳለባቸው ይነግራታል። ጀስቲንም የደረሰባትን የተስፋ መቁረጥ ስሜት ለማካፈልና እንደ ኖርማል ጓደኛ ልታማክረው ብቻ እንደፈለገች ትነግረዋለች። ሁሉም ሰው እሷ ጠንቋይ እንደሆነች እያሰበ ስለሆነ የምታዋራው ምንም አይነት ሰው እንደሌላት ትነግረዋለች። በዚህ ምሽትም ብዙ መጠጥ ስለጠጡ መስመራቸውን ለማለፍ ተገደዱ። በቀጣዩም ቀን ጀስቲን ወደ አሌክስ ቤት በመሄድ በሩን ደጋግማ ብታንኳኳው መልስ ልታገኝ አልቻለችም። እንግዳ በሆነ መልኩም የቤቱን መስኮቶች በውስጥ በኩል በጋዜጣ ተሸፍነዋል። ጀስቲንም አንድ የተደበቀ ነገር እንዳለ ይሰማትና ቤቱን ዙሪያውን መመልከት ቀጠለች። በዚህም ጊዜ አንድ ትንሽዬ ቀዳዳ ታገኝና ወደ ውስጥ ቀስ ብላ ተመለከተች። ቤቱን በጣም ጨለማ ነበረ። ወደ ሶፋውም ስትመለከት ሁለት የሞቱ የሚመስሉ ሰዎች ተቀምጠው ስታይ በጣም ደንግጣ ወደ ኋላ ትመለሳለች። በድጋሚም ድምጿን አጥፍታ ወደ ቀዳዳው ተጠግታ ተመለከተች። ቤት ውስጥ ያሉት ሁለት ሰዎች ምንም አይነት እንቅስቃሴ አያደርጉም። ልክ ያልሆነ እንግዳ ነገር እንዳለ ስለተሰማት ወደ ዳይሬክተሩ ጋር በመደወል ያየችውን ብትነግረውም ከዚህ ጉዳይ ራሷን እንድታገል ያስጠነቅቃታል። ጀስቲንም በዚህ ቀን ምሽት የተለየ ህልም ታያለች። ህጻናቱ በሙሉ ተመልሰውና አንገታቸውን ደፍተው ነበረ። አሌክስም አስፈሪ በሆነ ሁኔታ ቀና ብሎ ሲያያት ደንግጣ ከእንቅልፏ ትነሳለች። በቀጣዩ ቀን ጀስቲን አሌክስን አግኝታ ልታናግረው ብትሞክርም ምንም መልስ ሳይሰጣት ጥሏት ይሄዳል። ደጋግማ ስትጠራውም አትከተይም ብሏት እየሮጠ ትቷት ይሄዳል። ከዚህ በፊት እንደዚህ አይነት ጸባይ አሳይቷት አያውቅም ነበረ። ጀስቲንም ተስፋ ሳትቆርጥ ወደ አሌክስ ቤት በመሄድ ደጋግማ ብታንኳኳም መልስ የሰጣት ስላልነበረ መኪና ውስጥ ሆና መጠበቅ ጀመረች። ሳታስበውም እዛው ተቀምጣ መሸባትና እንቅልፍ ወሰዳት። በዚህ ጊዜም የአሌክስ ቤት በር ይከፈትና አንዲት እንግዳ ሴት በቀጥታ ወደ እሷ ትመጣለች። ወደ መኪናዋም ገብታ ጸጉሯን በመቀስ ቆርጣ ትወስዷለች። በሌላ በኩል አርቸር የጠፋበትን ልጁን እያሰበና እየተከዘ በዛን ቀን ምሽት ልጁ እየሮጠ ሲሄድ የሚያሳየውን ቪዲዮ ደጋግሞ ይመለከታል። ነገር ግን ምንም ያገኘው አዲስ ነገር አልነበረም። አንድ ምሽት ላይም የልጁን ድምጽ እየሰማና ድምጹን እየተከተለ ወደ አንድ እንግዳ ቤት ይሄዳል። ወደ ቤቱም ገብቶ በአንዱ ክፍል ውስጥ ልጁን ተኝቶ ያገኘዋል። አርቸርም ያገኘውን ልጁን በጣም እንደናፈቀው እየነገረው ሳለም ደንግጦ ከእንቅልፉ ይነቃል። ጠዋት ላይም በህልሙ ያየውን ቤት ካርታ ላይ በመፈለግ ያገኘዋል። በቀጥታም ልጆቻቸው ወደ ጠፉባቸው ወላጆች በመሄድ ቪዲዮ ሲመለከቱ የእነሱም ልጆች ወደ ተመሳሳይ አቅጣጫ ሲሮጡ ተመለከቱ። አቅጣጫውን በትክክል የእነ አሌክስ መኖሪያ ቤት ነበረ። አርቸርም ወደ ቤቱ እየተመለሰ ሳለ ጀስቲንን ነዳጅ ማደያ ጋር ያገኛታል።
አርቸር በእርሷ ላይ የነበረው ቁጣ አልበረደም። እርስ በርስ እየተጨቃጨቁ ባለበት ሰዓትም የትምህርት ቤቱ ዳይሬክተር በደም ተለውሶ እንግዳ በሆነ መልኩ ወደ እነርሱ እየሮጠ ይመጣል። ጀስቲንንም መሬት ላይ ጥሎ ያንቃታል። አርቸርም ጣልቃ በመግባት ሊያስጥላት ይሞክራል። ጀስቲንም አጋጣሚውን ተጠቅማ ወደ ሱፐር ማርኬት እየሮጠች ትገባለች። ዳይሬክተሩ ግን አሁንም እየሮጠ ሊገድላት ይሞክራል። በድጋሚም አርቸር ህይወቷን ያድንላታል። ጀስቲንም ወደ መኪናዋ በመሮጥ ታመልጠዋለች። እርሱም እየተከተለ ከኋላዋ ይሮጣል። አርቸርም እየሮጠ መሆኑን ሲረዳ ወደ መኪናው ገብቶ ይከተላቸዋል። ዳይሬክተሩም ጀስቲንን እየተከታተለ መኪና ገጭቶ ይገለዋል። ምሽት ላይም ጀስቲን አርቸርን ህይወቷን ስላዳንላት ታመሰግነዋለች። እናም አርቸር ያስተዋለውን አዲስ ነገር ይነግራታል። ልጁ በጠፋበት ሌሊት ልክ እንደ ዳይሬክተሩ በተመሳሳይ ሁኔታ እየሮጠ እንደነበርና አጋጣሚ ብቻ እንዳልሆነ እንደሚጠረጥር ይነግራታል። ምናልባትም ህጻናቱ በሆነ አካል ቁጥጥር ውስጥ እንደገቡና ጥቃት እንደደረሰባቸው እንደሚያስብም ይነግራታል። ካርታው ላይም ሁሉም ህጻናት ወደ አንድ አቅጣጫ እንደሄዱና ቤቱንም ያሳያታል። ጀስቲንም ቤቱ በዛ ሌሊት ያልጠፋው ብቸኛ ልጅ አሌክስ እንደሆነ ትነግረዋለች። ታሪካችን ወደ ፖል ይመልሰናል። ፖል በከተማ ውስጥ የሚሰራ የፖሊስ መኮንን ነው። በዚህ ጊዜ ፖል ጥበቃ ላይ ያለ ጀምስ የተባለ ወጣት ቤት ለመስበር ሲሞክር ያገኘዋል። ጀምስ ሌባና እጽ ተጠቃሚ ስለሆነ ፖል አሳዶ ለመፈተሽ ይቀርበዋል። ፖል ወጣቱን ሲፈትሽ በጀምስ ኪስ ውስጥ ያለ መርፌ ይወገዋል። ይህ ፖልን በጣም ያስቆጣዋል እና በንዴት ጀምስን ይመታዋል። ከዚህም በኋላ ግን በፖሊስ መኪና ላይ ያለው ካሜራ ሁሉንም እየቀረጸ እንደነበር ይገነዘባል። ችግር እንዳይፈጥርበት ስለፈራም ከጀምስ ጋር አንድ ስምምነት አድርጎ ይለቀዋል። ስምምነቱም ድጋሚ እዚህ አካባቢ ተሳስቶ እንኳን እንዳይመጣ ነበረ። ከፖል ጋር ከተፈጠረው ግጭት በኋላ ጀምስ ገንዘብ ለማግኘት የሚሰረቅ ቤት ፍለጋ ይወጣል። በዚህም ጊዜ የእነ አሌክስን ቤት ባዶ መስሎት ለመስረቅ ይገባል። መጀመሪያ ቤቱ ጸጥ ያለና የተተወ ይመስላል። ነገር ግን ወደ ቤት ውስጥ በጥልቀት ሲገባ እጅግ አስፈሪ ነገር ያገኛል። ሁለት ሰዎች እንደ ህያዋን ሰዎች ቢታዩም ምንም ስሜት የሌለባቸውና የማይንቀሳቀሱ ሆነው ሶፋ ላይ ተቀምጠው ይመለከታል። ጀምስን በመጀመሪያ ቢደነግጥም እንደማይንቀሳቀሱ ሲረዳ ወደ ስርቆቱ ይመለሳል። ጠቃሚ ነገር ካለም እየፈለገ አንድ እንግዳ ድምጽ ከቤዝመንት ውስጥ ይሰማል። እናም እድሉን መሞከር ፈልጎ ወደ ታች ይወርዳል። በዚህም መላው ከተማው እየፈለጋቸው ያሉትን የጠፉትን ህጻናት ያገኛል። ህጻናቱ በህይወት አሉ፣ ነገር ግን አይናገሩም፣ አይንቀሳቀሱም። እንደ ሐውልት ቆመው ይታያሉ። ጀምስም በፍርሃት ተውጦ ወደ ላይ ይሮጣል። ወደ ላይ እንደደረሰም ጸጥታው ከመጠን በላይ አስፈሪ ነበረ። በዚህም ጊዜም ብቻውን እንዳልሆነና ሶፋ ላይ የተቀመጡት ሁለት ሰዎች እየተንቀሳቀሱ እንደሆነ ይገነዘባል። ልቡ በፍርሃት እየመታ ወደ መውጫው ይሮጣል። ይህንንም አስደንጋጭ እይታ ካየ በኋላ ጀምስ ይህንን አስደንጋጭ ሁኔታ ካለፈ በኋላ ጀምስ ከቤቱ የሰረቃቸውን እቃዎች ለመሸጥ ወደ አንድ ሱቅ ይገባል። በዚህም ጊዜ ነበረ የጠፉትን ህጻናት ያሉበትን ለሚያውቅ $50,000 ሽልማት እንዳለው ተለጥፎ የተመለከተው። በቀጥታም ወደ ፖሊስ ጣቢያ ቢሄድም ሁኔታው ከጠበቀው የተለየ ይሆናል። በመጀመሪያ ፖል ንግግሩን በቁም ነገር አልወሰደውም። ነገር ግን ጀምስ ስለ አሌክስ ቤትና ስለጠፉት ህጻናት የሚሰጠው መረጃ ፖልን እንዲጠራጠር ያደርገዋል። በመጨረሻም ፖል ጀምስን ይዞ እውነቱን ለማረጋገጥ ወደ አሌክስ ቤት ለመሄድ ይወስናል። ይህ ውሳኔ ግን ሁለቱንም ወደ አደገኛና አስፈሪ ሁኔታ ይወስዳቸዋል። ፖል የነገረውን ለማረጋገጥ ወደ ቤቱ ይገባል። ነገር ግን እስከ ምሽት ድረስ አልተመለሰም። ምሽት ላይ ግን ፖል በጣም አስፈሪ በሆነ መልኩ ወደ ጀምስ ይመጣል። ከመኪናውም አስወጥቶ እየጎተተ ወደ ቤቱ ያስገባዋል። ታሪካችን ወደ ትምህርት ቤቱ ዳይሬክተር ማርከስ ይመልሰናል። ማርከስ የጠፉትን ህጻናት ጉዳይ በትክክል ለማጣራት የሚሞክርና የህግ ደንብን በጥብቅ የሚከተል ሰው ነበረ። ጀስቲን ያላትን ጥርጣሬ ከነገረችው በኋላ ማርከስ ወደ አሌክስ ቤት የሚያመራውን መረጃ ለማጣራት የአሌክስን ወላጆች በአካል ለማየትና የደህንነት ምርመራ ለማድረግ ይወስናል። ነገር ግን ይህንን ስታውቅ ግላዲየስ የተባለች የአሌክስ አክስት ወደ ማርከስ ቤት ትመጣለች። ግላዲየስ እንደ ማንኛውም ተራ ሰው አልነበረችም። በዚህ ጊዜም ግላዲየስ ከቤቱ ባለቤት ቴሪ ጸጉር ቆርጣ በጥቁር ምትሃት ስርዓት ትጠቀማለች። ከዚያ በኋላ ማርከስ ሙሉ በሙሉ በግላዲየስ ቁጥጥር ስር ይወድቃል። ራሱን መቆጣጠር አይችልም። እንዲያውም ባለቤቱን ቴሪን በኃይል ይጎዳዋል። ከዚህ በኋላ ግላዲየስ ማርከስ ጀስቲንን እንዲገድል ታዘዋለች። ማርከስ ጀስቲንን በአንድ ነዳጅ ማደያ ያገኛታል። በዚያም አርቸር እሷን ለመከላከል ይሞክራል። ጀስቲንም በመኪናው ሸሽታ ታመልጣለች።
ነገር ግን ማርከስ በንዴት ተከትሎ ሲሮጥ በመኪና ይገጫል። ማርከስ መጥፎ ሰው አልነበረም። እርሱ በግላዲየስ ምትሃት ሰለባ ሆኖ ወደ አደገኛ ድርጊት የተገፋ ምስኪን ተራ ሰው ነበረ። ወደ አሌክስ ታሪክ እንመለስ። አሌክስ ከትምህርት ቤት ወደ ቤቱ ሲመለስ አባቱ ተቀበለው። ከዚያም ዛሬ አንድ እንግዳ ወደ ቤታችን ትመጣለች፣ ስሟም ግላዲያስ ነው። ከቤተሰባችን ዘመድ አንድ ናት። ለተወሰነ ጊዜም ከኛ ጋር ትኖራለች ብሎ ነገረው። ነገር ግን ግላዲስ ተራ ሴት አልነበረችም። በጥቁር አስማት ሰዎችን የምትቆጣጠር አደገኛ ሴት ነበረች። ከቤቱ ከገባች በኋላ የአሌክስን ወላጆች በአስማት ተቆጣጠረቻቸው። እነርሱም ሕይወት እንደሌላቸው ሰዎች በዝምታ መቀመጥ ጀመሩ። አሌክስ ይህንን ሲያይ በጣም ደነገጠ። ግላዲስ ግን አንድ ነገር አሳየችው። ወላጆቹን እርስ በእርስ እንዲጎዱ አደረገቻቸው። ከዚያም የምልህን ካላደረክ ወላጆቻቸውን እገድላቸዋለሁ ብላ አስፈራራችው። አሌክስ ትንሽ ልጅ ስለነበር ሌላ ምርጫ አልነበረውም። ከቀናት በኋላ ግላዲየስ አንዳንድ የክፍሉን ጓደኞች የግል ዕቃ አምጣልኝ አለችው። አሌክስ ይህንን ካደረገ በኋላ ግላዲየስ ከቤታችን ትሄዳለች ብሎ አመነ። ስለዚህም ከክፍል ጓደኞቹ የስም ካርዶች በስውር ወስዶ ለግላዲየስ ሰጣት። ከዚያ ሌሊት 8 ሰዓት ከ17 ላይ ግላዲየስ ጥቁር ስርዓቷን አከናወነች። 17ቱ ልጆች ከቤታቸው በአንድ ጊዜ ወጥተው ወደ አሌክስ ቤት መጡ። ከዚያም በቤቱ ስር ባለው ቤዝመንት ውስጥ ተዘግተው ቆዩ። ግላዲየስ የእነርሱን የህይወት ኃይል እየወሰደች ራሷን በህይወት ታቆይ ነበረ። አሌክስ በየቀኑ ወላጆቹን ይመግባል፣ ቤቱን ያጸዳል፣ የግላዲየስንም ትዕዛዝ ይፈጽማል። ነገር ግን በልቡ ውስጥ እርሷን ለማስቆም እድል ይፈልግ ነበረ። አሌክስ ከትምህርት ቤት ሲመለስ ፖል እና ጀምስ በቤታቸው ውስጥ ተገትረው ይመለከታል። በፍጥነትም ወደ ላይ ሲመጣ ግላዲየስ ከዚህ ሊሄዱ ስለሆነ ልብሱን እንዲያዘጋጅ ትነግረዋለች። እናትና አባቱም በሯ ላይ ቆመው በፍጹም የተሰመረውን መስመር እንዲያልፍም ታስጠነቅቀዋለች። በዚህ ጊዜ ነበረ ጀስቲን እና አርቸር ወደ ቤቱ የገቡት። ጀስቲንም ምንም ሳትጠራጠር ወደ ፖል ብትሄድም ፖል እየሮጠ ያንቃታል። በተመሳሳይ ሁኔታ ጀምስ አርቸርን ገፍትሮ ወደ ቤዝመንት ያስገባዋል። አሌክስ ሁኔታውን እየተከታተለ ነበረ። አትለፍ የተባለውንም መስፈር በድንገት ያልፋል። ወላጆቹም እርሱን ማባረር ይጀምራሉ። አሌክስ ወደ አንድ ክፍል ገብቶ በሩን ዘጋው። ጀስቲንም ህይወቷን ለማትረፍ የፖልን ሽጉጥ አውጥታ ትገድለዋለች። በቀጥታም አርቸር ጋር በመሄድ ጀምስን በተመሳሳይ ሁኔታ ገድላ ታድነዋለች። አርቸርን በመጨረሻ የጠፋውን ልጁን ያገኘዋል። አሌክስ ግላዲየስን የምትሰራውን ጥቁር አስማት ያውቅ ስለነበረ እቃዎቿን ይዞ ወደ ሌላ ክፍል ይገባል። በሚያሳዝን ሁኔታ ግን ግላዲየስ አርቸርን በአስማቷ ቁጥጥር ውስጥ ታደርገዋለች። በቀጥታም ጀስቲንን ያንቃታል። ግላዲየስ በትክክል ያሰበችውም ይሄን ነበረ። ነገር ግን አሌክስ አስማቷን ወደ እርሷ በማዞር እቅዷን ያከሽፍባታል። በዚህም ጊዜ ቤዝመንት የነበሩት ህጻናት እየተሯሯጡ ወደ እርሷ ይመጣሉ። ግላዲየስም ህይወቷን ለማዳን ብትሮጥም ለማምለጥ ግን አልቻለችም። እጅግ አሰቃቂ በሆነ ሁኔታ ይገድሏታል። ነገር ግን የታሪኩ መጨረሻ እጅግ አሳዛኝ ነው። ግላዲየስ ብትሞትም የአሌክስ ወላጆችም ሆኑ ህጻናቱ ወደ ቀድሞ ህይወታቸው መመለስ አልቻሉም።